ጾም ምንድነው ከሚል እንጀምራለን። ጾም ምንድነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት በሕግ በታወቀ ጊዜ ጾም ማለት የሰው ከመብል መከልከል ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች፣ የእግዚአብሔር ሰላም፣ የእመቤታችን ምልጃ፣ የቅዱሳን የጻድቃን የሰማዕታት ረድኤት በረከት በያላችሁበት ሁሉ ከእናንተ ጋር ይሁን። እነሆ በዛሬው መርሃ ግብራችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ወቅት በሚጾመው ገዓድ ወይም ገሃድ ላይ የሚያተኩር ይሆናል። በያዝነውም ዓመት የጌታችን ልደት ረቡዕ ላይ ስለሚውል በዚህ በረቡዕ ቀን ይበላል ወይስ አይበላም የሚሉ ጥያቄዎችና ክርክሮች ስለሚነሱ እነዚህን በማያዳግም መልኩ ቅድስት ቤተ ክርስቲያናችን የምታስተምረውን አስተምህሮና ቅዱሳት መጻሕፍት ስለዚህ ምን ይላሉ የሚለውን አጭር መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እንዲሁም ለወዳጅ ዘመዶ በማጋራት ይህንን ኦርቶዶክሳዊ ትምህርት ታደርሱ ዘንድ እነሆ በልዑል እግዚአብሔር ስም ጋበዝናችሁ። ስለ ጾመ ገዓድ ወይም ገሃድ የማያዳግም አጭር መልስ እነሆ። ይህን አጭር መርሃ ግብር በደንብ በማስተዋል ይከታተሉ ዘንድ በየዓመቱም የሚነሱ ጥያቄዎችን ዳግም እስከ ወዳኛው ላይነሱ ይመለስልዎ ዘንድ እነሆ እስከ ዝግጅቱ ፍጻሜ ይከታተሉ። ሁልጊዜ በየዓመቱ የገና እና የጥምቀት በዓል ሲደርሱ በምዕመናን ዘወትር የሚጠየቁ ጥያቄዎች አሉ። እነዚህ ጥያቄዎችን በማያሻማ መልኩ ግልጽ በሆነ ሁኔታ አበው አባቶቻችን ስርዓት የሰሩባቸውና ማብራሪያም የሰጡባቸው ጉዳዮች ናቸው። ለዛሬ ሶስቱን ብቻ እንመልስ። በደንብ ይከታተሉን። አንደኛ ጥያቄ፣ ገና እና ጥምቀት አርብ ወይም ረቡዕ ቢውሉ ይበላባቸዋል ወይስ ይጾማሉ? አጭርና ቋሚ መልስ ይበላል ነው መልሱ። ማብራሪያውን ስንመለከት የሥርዓት መጽሐፋችን የሆነው ፍትሐ ነገሥት እንደዚህ ብሎ በግልጽ መልስ ስለሚሰጥና ስለሚያዝ ነው። ፍትሐ ነገሥት አንቀጽ 15 ቁጥር 566 እንዲህ ይላል። ዳግመኛ በየሳምንቱ አርብ እና ረቡዕ መጾም ይገባል። በዓለ ሐምሳ የልደት እና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር በማለት እነሆ ሮብና አርብ እንደሚጾም ነገር ግን በበዓለ ሐምሳ እንዲሁም በጥምቀት እንዲሁም በጌታችን ልደት ከሆነ ግን እንደማይጾምባቸው ያስረዳናል። ይቀጥልና ደግሞም እንደዚህ ይላል። የአርብን እና የሮብን ጾም ግን ከልደት ከጥምቀት እና ከበዓለ ሐምሳ በቀር ዘወትር ይጹሙ በማለት አንቀጽ 15 ቁጥር 603 ላይ ይህንን በግልጽ ያስቀምጥልናል። ስለዚህ ከዚህ ምን ተረዳን? ሁልጊዜ ገና ረቡዕ ወይም አርብ ቢውል ጥምቀትም እንዲሁ አርብና ረቡዕ ቢውሉ ሁልጊዜም ቢሆን የደስታ ቀን ነውና የፍስክ ምግቦች ይበላሉ። በአጭር አገላለጽ ጥር 11 እና ታኅሳስ 29 የገና እና የጥምቀት አርብ ሆነ ረቡዕ ቢውል የፍስክ ምግቦች ይበላሉ ማለት ነው። ሁለተኛ የገና እና የጥምቀት ቅዳሴ ስንት ሰዓት ነው የሚል ነው። ከላይ እንደጠቀስነው የሥርዓት መጽሐፋችን የሆነው ፍትሐ ነገሥት አንቀጽ 15 ቁጥር 595 ላይ እንዲህ በማለት በግልጽ ይነግረናል። ስለ ልደት እና ጥምቀት ግን በዚህ ዘመን በኒቂያ የተሰበሰቡ ሊቃውንት ቅዳሴ በሌሊት ይሁን ዘንድ አዘዙ በማለት በማያሻማ መልኩ ቅዳሴ በሌሊት እንደሆነ ያስረዳናል። ሁሉም ቅዳሴያት በሌሊት ነው። የዘንድሮውም ማክሰኞ ሌሊት ይቀደሳል ማለት ነው። ሶስተኛ ጥያቄውን በምናይበት ጊዜ ልደት ወይም ገሃድ አለው ወይስ የለውም የሚል ነው።
ሶስተኛ ጥያቄውን በምንመለከትበት ጊዜም ልደት ጋድ ወይም ጋድ አለው ወይ የሚል ነው። አጭርና ግልጽ መልሱ አዎ የሚል ይሆናል። እንዴት ለሚል ጥያቄም የሥርዓት መጽሐፋችን የሆነው ፍትሐ ነገሥት አሁንም አንቀጽ 15 ቁጥር 566 ላይ እንደዚህ ይለናል። የልደት እና የጥምቀት በዓላት ገአድ ወይም ገሃድ አላቸው በማለት በደንብ ያስረዳናል። ትንታኔውን ስንመለከት የገና ጾም 44 ቀንን ይዛል። ማለትም ከህዳር 15 እስከ ታኅሳስ 28 ያሉ ቀናት ናቸው። እነዚህ 44 የጾም ቀናቶች በሶስት እንከፍላቸዋለን። አንደኛ 40 ቀን ጾመ ነቢያት ይባላል። ሁለተኛ 3 ቀን ጾመ አብርሃም ሶርያዊ፣ ያንን ተራራ ያፈለሰው የታላቁ አባት ጾም። ሶስተኛ ደረጃ ላይ 1 ቀኗ ጾመ ጋድ ወይም ገሃድ ይባላል። በድምሩም 44 ቀናት ይሆናል። በዚህም መሰረት የገና ጋድ ወይም ገሃድ ከጾሙ ተያይዞ የተቀመጠ እንጂ ለብቻው የተቀመጠ ጾም አይደለም። ለምሳሌ ሰሙነ ሕማማት ለብቻው የሚቆጠር ጾም ነው። በፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ እንደተገለጸው። ነገር ግን አንድ ሰው አብይ ጾምን ሳይጾም ከርሞ ሕማማትን ለብቻው መጾም አይችልም። አብሮ ከጾሙ ጋር ቆጥሮ ይጾማል እንጂ። የገና ጋድም እንዲሁ ገና ቅዳሜም ዋለ ረቡዕም ዋለ አርብም ዋለ 44ኛው ቀን ጋድ ወይም ገሃድ ጾም ነው። አሁንም በደንብ እንድትረዱት ደግማችሁ እንዳትጠይቁ እንደዚህ ላስረዳችሁ። ለምሳሌ ረቡዕና አርብ ምን ጾም ይባላል? መልሱ አጭርና ግልጽ ነው። ጾመ ድህነት ይባላሉ። በዚህ ምሳሌ መሰረት ታኅሳስ 28 ጥር 10 ሁሌም ጾም ነው። ይህም ጾም ጾመ ጋድ ይባላል። ምን ማለት ነው? ጥምቀት ረቡዕ ዋለ፣ እሁድ ዋለ፣ ገና አርብም ዋለ፣ ማክሰኞም ዋለ ዋዜማቸው ጾመ ገሃድ ነውና ይጾማል ማለት ነው። ለምን የሚል ጥያቄም ከተነሳ ከሰባቱ የአዋጅ አጽዋማት መካከል አንዱ ጾመ ገሃድ ነውና ነው። ሌላው ነገር ይህንን ገሃድ የልደት ጾም የማይጾሙ ሰዎች እንዲጾሙት የተሰራ ነው የሚል ጥያቄ ከተነሳም መልሱ አይደለም ነው። በቅድስት ኦርቶዶክሳዊት ቤተክርስቲያናችን ያልተጠመቁ የማይቆርቡ ንስሐም የማይገቡ ለማያስቀድሱ ለማይጾሙ ሰዎች ተብሎ የተሰራ ልዩ ስርዓት የለም፣ ወደፊትም አይኖርም። ፍትሐ ነገሥት አንቀጽ 15 ቁጥር 565 እንደተገለጠው ሰባቱ አጽዋማት ለክርስቲያን ሁሉ የታዘዙ ናቸው። ስለዚህም የገና ጾም ክርስቲያን ሁሉ ሊጾመው በበዓልም ዕለት ሊገድፍ ይገባቸዋል በማለት ፍትሐ ነገሥት ስለ ገና ጾም ሲገልጽ እንደዚህ ይለናል። መጀመሪያው የህዳር እኩሌታ ፋሲካው የልደት በዓል ነው ይለናል አንቀጽ 15 568። ይህም ከገና ጾም ተሸርፎ የሚጾም ነገር እንደሌለው ያሳየናል። አንዳንዶች የገና ጋድ ጾም ያልጾሙ የሚጾሙት ነው ሲሉ በልማድ ስለሚሰማ ስጋ ቤቶች መጀመሪያ በጉልበት ከፍተው ያቆዩትን ስጋ በጾም ዘግተው የሰነበቱ ለማስመሰል በዋዜማው ስለሚዘጉ ይህን ልማድ ሐሳብና የሰነፎችን ወሬ ገብቶብናልና ይህ ደግሞ ፍጹም ስህተት ነው። ስለዚህ ውድ ኦርቶዶክሳውያን ተወዳጆች እንዲህ ያለ ጥያቄ ደጋግሞ እንዳይነሳ ይህንን መልእክት ለብዙዎች ሼር በማድረግ እያድርሱ የዘንድሮውንም የገና ሌሊት በማህሌትና በቅዳሴ በመሳተፍ ቀንም ከተቸገሩ ሰዎች ጋር አብሮ ጾሙን በመፍታት እናሳልፍ መልእክታችን ነው። እግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። አሜን።